በመጀመሪያ በግንባራችን ተደፍተን ምን እንላለን? ደፉን እንሰግዳለን። ከዛ ግራና ቀኝ ምኑን እንሳለማል? በሮቹን እንሳለማል። በቤተ ክርስቲያናችን ትምህርት በግንባራችን ተደፍተን የምንሳለመው የክርስቶስን መቃብር የጌታን መቀበሩን አስበን፣ በግራና በቀኝ የምንስመው ደግሞ ዮሴፍንና ኒቆዲሞስን ክርስቶስን የገነዙትን እነዚህን ሁለት ቅዱሳን እናስባለን። ከዛሬ በኋላ አደራ አስተውላችሁ ተሳለሙ። እሺ፣ ሶስት ነገር አንዱ ኒቆዲሞስ ላይ አለ። ብዙ ጊዜ ሶስቱ ነገር እኮ በአንድ ሰው ላይ አይገኝም አይደል? አንድ ሰው ባለጸጋ ሊሆን ይችላል፣ ግን የተማረ አይሆንም። በጣም ሀብት ኖሯቸው ትምህርቱ ላይ ሳሳ ይላሉ አይደል? አንዳንድ ሰዎች ስልጣን ኖሯቸው ግን ትምህርቱ ላይ ሳሳሉ። ሀብት ኖሯቸው አንዱ ነገር ላይ ይጎላቸዋል። ዕውቀት ኖሯቸው ስልጣን የላቸውም። ስልጣን ሲኖራቸው ትምህርት የላቸውም። እንዲህ ያለ የሆነ ነገር ይጎላል። ኒቆዲሞስ ግን ሶስቱም ነገር የነበረው የአይሁድ አለቃ ነበር። ሀብት ያላቸው ሰዎች በሌሊት ወዴት ነው የሚሄዱት? ገንዘብ ያላቸው ስልጣን ያላቸው ሰዎች ሌሊት የት ነው የሚያሳልፉት? አብዛኛው ኃጢአት የሚሰራው በሌሊት አይደል እንዴ? ሰይጣን እኮ የሚሰለጥነው መናፍስት ሰው ላይ የሚፈነጩት በሌሊት ነው። ብዙ ወንጀል የሚሰራው ደም የሚፈሰው ዝርፊያ የሚደረገው ንብረት የሚሸሸው በሌሊት ነው። ይህ ባለስልጣን ግን በሌሊት ወደ ክርስቶስ መጥቶ ነበር። አንዳንዴ ሕይወታችን ሌሊቱ የሚሆንበት ጊዜ የለም። ቀኑ ጨለማ የሚሆንበት ጊዜ የለም። ዙሪያው ገደል የሚሆንበት ጊዜ አለ። ጭልም የሚልብን ቀኑ ራሱ እንደ ጨለማ የሚሆንብን ጊዜ አለ። ሌሊት ሲሆንባችሁ መምጣት ያለባችሁ ወደ ክርስቶስ ነው። በስልጣናቸው ምክንያት ወደ ቤተ ክርስቲያን መምጣት ይፈራሉ። አይ ጥሩ አይደለም፣ እኔ እዛ አካባቢ መታየት አልፈልግም፣ ባይሆን የሚያስፈልግ ነገር ካለ ለእድሳቱ ለግንባታው እኔ እከፍላለሁ ይላል። ሰው እናስቀይማለን። ንግግራችን ሳይሆን አነጋገራችን ነው ሰው የሚያስቀይም። እኔ እንደ ይቅርታ አድርጉልኝ አንድ ጥያቄ ልጠይቃችሁ። አንድ ሰው መጥቶ አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ እስቲ መልሱልኝ። ሁለቴ ምን ብሎ ነው የጠራችሁ? ውሻ ነው አይደል? አንተ ውሻ ቢላችሁ ደስ ይላችኋል? የኔ ውሻ ሲላችሁ ትሽኮረመማላችሁ። ግን እኮ ውሻ ነው፣ ሁለቱም ውሻ ነው። ግን ይሄኛው በፍቅር ነው። ሌላ ልጨምርላችሁ። እዚህ መሃልና እህቶቻችን ጫማ ቤት ሄዳችሁ ጫማ ሰሪ ጋር ጫማው ጠቦሻል ከሚላችሁና እግርሽ ትልቅ ነው ከሚላችሁ ጫማ የሚጠበው ምን ሲሆን ነው? እውነት እኮ ነው አይደል? ግን